ዛሬ ላይ በጣም አሪፍ የሆኑ በእርግጥ እኔም ያነበብኳቸው ደስ የሚሉ የምር የተቀየርኩባቸው አስተሳሰቤን የቀየሩ የራሴ ነገር እንድጀምር ያደረጉኝ አሪፍ የሆነ መጽሐፍ ለእናንተ ላጋራችሁ እያልኩኝ ነው። እንግዲህ ማንበብ ምሁር ያደርጋል። ልክ ነው። እነዚህ መጽሐፎች በጣም አሪፍ ናቸው። ምናልባት ከእናንተ ያነበበ ሰው ሊኖር ይችላል። ግን እኔ እንደተረዳሁት ይሄኛው መጽሐፍ የምር አስተሳሰቤን የራሴ ነገር እንዲኖረኝ ብዙ ነገር እንዳደርግ በጣም የረዱኝ መጽሐፎች ናቸው። እነዚህ መጽሐፎች በጣም አሪፍ ናቸው። አንብቡ። ለምሳሌ አንድ ሰው ቢዝነስማን መሆን ቢፈልግ፣ አንድ ሰው የሆነ ነገር መሆን ቢፈልግ፣ ኢንቨስተር መሆን ቢፈልግ፣ ብቻ አንድ ሰው ቢፈልግ የሆነ ነገር መሆን ቢፈልግ መጽሐፎችን ማንበብ እንግዲህ ግድ ይለዋል። አሁን ያለንበት ኢራ ላይ ኢንፎርሜሽን ነፃ ነው። መረጃ በቃ ነፃ ነው። ነፃ ስለሆነ ምን አይነት መጽሐፎች ናቸው አሪፍ? እንዴት ምን አይነት መጽሐፎችን ብጠቀም ነው ለምትሉ ሰዎች፣ አብሶ ቢዝነስ የራሳችሁ ነገር እንዲኖራችሁ የምትፈልጉ ሰዎች ይሄኛው ቪዲዮ እስከ መጨረሻው ተከታተሉት። የተወሰኑ ነገሮችን ከመጽሐፉ ጋር አገናኝቼ እጠቅስላችኋለሁ። ሱኬ ለሚካም ሂር አንድ ሰው ለምን መጽሐፍ ያነባል? ራስን ለመቀየር አይደል? እናንተስ ራሳችሁን ለመቀየር ዝግጁ ናችሁ? ኢፍ ዩ አር ሬዲ ኤን ቪዲዮ እስከ መጨረሻው። ኦኬ ለሚካም ሂር የመጀመሪያው ካሽ ፍሎ ነው። ካሽ ፍሎ የሚባል መጽሐፍ አለ። ጸሐፊው ወይ ደግሞ ደራሲው ሮበርት ኪዮሳኪ ይባላል። ይሄኛው መጽሐፍ የምር በጣም አሪፍ ነው። በትኩረት በጥንቃቄ በድግሞሽ ካነበባችሁት ብዙ ነገር የምትረዱበት ነገር ይኖራል። እዚህ መጽሐፍ ውስጥ እንግዲህ 4 አይነት ሰዎች አሉ። አንደኛው ኤምፕሎይ፣ ሰልፍ ኤምፕሎይ፣ ቢዝነስ ሲስተም የሆነ የሚዘረጉ፣ አራተኛው ላይ ኢንቨስተር ናቸው። እንግዲህ ይሄ መጽሐፍ እነዚህን 4 ነገሮች ይተነትናል እና እናንተ ሴቱ ጋር ነኝ፣ የትኛው ነው ለኔ አዋጭ፣ እንዴትስ ነው ከአንደኛ ወደ 4ኛ ወይ ደግሞ ከአንደኛ ወደ 2ኛ ከአንደኛ ወደ 3ኛ መምጣት የሚችለው የሚለው መጽሐፉ በደንብ በሚገባ አስተካክለው ይነግራችኋል። ስለዚህ ታገኙታላችሁ ከመጽሐፉ። ስለዚህ ይህኛው መጽሐፍ በጥንቃቄ በጥልቀት አንብቡት። ካሽ ፍሎ የሚል የምር እኔ አስተሳሰቤን በቃ የማስብበትን አስተሳሰብ ድሮ የማስብበትና አሁን የማስብበት ቶታሊ ዲፈር መጽሐፉን ካነበብኩት። ስለዚህ በየትኛው ነው የሚገኘው? እኔስ ምን መሆን እፈልጋለሁ? ሰልፍ ኤምፕሎይ ወይስ ኤምፕሎይ ወይስ ቢዝነስ ማን ወይስ ኢንቨስተር ነው መሆን የምፈልገው? እንግዲህ ምርጫችሁ ነው። መጽሐፉን አንብቡት በደንብ። በጣም ጠቃሚ የሆነ ነገር ይዟል። ኦኬ ለርስ ከሚር ወደ ሁለተኛው እንምጣ። ሁለተኛው ጋር ስንመጣ ደግሞ ሪች ዳድ እንደ ፑር ዳድ ነው። ሪች ዳድ ፑር ዳድ፣ ድሃ አባት እና ሀብታም አባት፣ ድሃ አባት ሀብታም አባት የሚል አለ። መጽሐፉ በጣም ገራሚ ነው። እንደዚህ ሲታይ ምናምን ነገር የሆነ ቀልድ ምናምን ነገር ይመስላል፣ ግን በትኩረት የምታነቡ ከሆነ ትኩረት የምትሰጡት ከሆነ መጽሐፉ በጣም የሚገርም በጣም አሪፍ የሆነ ነው። እዚህ ውስጥ የምትማሩት ነገር እንግዲህ ከሆነ ሰው ምን አይነት ነገሮችን መማር እንዳለባችሁ፣ ከማን ነው መማር እንዳለባችሁ፣ ከማን ነው ለምሳሌ ስኬታማ ለመሆን የራሳችሁን የሆነ ነገር ይዛችሁ ስኬታማ ለመሆን ከማን ነው መማር ያለባችሁ? ከምን አይነት ሰዎች ነው መማር ያለባችሁ? መቼም ማንም ሰው መጥቶ ዝም ብሎ ሊመክራችሁ አይችልም። በእናንተ ቢዝነስ ምን አይነት ሰዎች መምከር እንዳለባችሁ ሪች ዳድ እና ፑር ዳድ ላይ ሄዳችሁ ማየት ትመለከታላችሁ። ሪች ዳድ አለ፣ ፑር ዳድ አለ። እንግዲህ ከፑር ዳድ ወይ ደግሞ ከድሃ አባት ምን እማራለሁ፣ ከሪች ዳድ ወይ ደግሞ ከሀብታም አባት ምን እማራለሁ የሚለው ነው ያለው። እዛ ላይ እንግዲህ እናንተ የራሳችሁን ቢዝነስ ስኬታማ ለማድረግ ማን ቢመክረኝ ይሻላል፣ ምን አይነት ሰዎች ቢመክሩኝ ይሻላሉ ለሚለው መጽሐፉ በሚገባ ያስተምራል፣ በሚገባ ይነግራችኋል። ስለዚህ ይህ መጽሐፍ በደንብ አንብቡት። በጣም ገራሚ የሆነ መጽሐፍ ነው። ሌላኛው ቲንክ እና ግሮው ሪች። ይህ መጽሐፍ በጣም አሪፍ ነው። ይሄኛው መጽሐፍ ከቢዝነስ ጋር የተያያዘ ነው። ሶስቱም ከቢዝነስ ጋር የተያያዙ ናቸው። ስለ ቢዝነስ ነው። ትንሽ ቲንክ እና ግሮው ሪች ለየት የሚለው ፈጠራ ነገሮችም አሉበት። ማለት የራሱ የሆነ ፈጠራዎች፣ የተለያዩ ፈጠራዎች፣ የድሮ ሰዎች ታሪክ እነ ሄነሪ ፎርድ ብዙ አሉ እና የዚህኛው መጽሐፍ ስታነቡት በጣም ብዙ የሆኑ ቢዝነስማኖች አሉበት። እነዚህ ቢዝነስማኖች እንዴት እንደጀመሩ፣ ቢዝነሳቸውን እንዴት እንደቀየሩ፣ እንዴት ትልቅ ደረጃ ላይ እንደደረሱ ኢቭን እንዲሁም ውድቀታቸውን ሁሉ ያስቀምጣል እና ለምን ወደቁ እነዚህ ሰዎች፣ የነሱ ውድቀትስ ለምን ምንድን ነው መንስኤ? ስለዚህ አንድ ሰው ቢዝነሱን ጀምሮ እንዴት ሊጀምር ይችላል? እንዴት ሊያሳድግ ይችላል? እንዴትስ ከውድቀት ራሱን መጠበቅ ይችላል? ውድቀትንም ስለሚያካት ከውድቀትስ እንዴት ነው ራሱን መጠበቅ የሚችልበት በሚለው በቲንክ እና ግሮው ሪች በሚለው መጽሐፍ በጣም አሪፍ የሆነ ነገር ታገኙበታላችሁ። ሶስቱም መጽሐፎች እንግዲህ ለቢዝነስ ማኖች ነው የሚሆኑ፣ ትሬደር ወይ ደግሞ በነጋዴ የራሱ ነገር መነገድ ለሚፈልግ ሰው ነው። የኛው ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። ኦኬ ቴንክ ዩ። ስቴይ ብለስ